1 ያዕቆብም መንገዱን ሄደ፣ የእግዚአብሔር መላእክትም ተገናኙ። 2 ያዕቆብም ባያቸው ጊዜ እነዚህ የእግዚአብሔር ሠራዊት ናቸው አለ፣ የዚያንም ስፍራ ስም መሃናይም ብሎ ጠራው። 3 ያዕቆብም ወደ ወንድሙ ወደ ኤሳው ወደ ሴይር ምድር ወደ ኤዶም አገር ከፊቱ መልእክተኞችን ላከ። 4 እንዲህም ብሎ አዘዛቸው፣ ለጌታዬ ለኤሳው ባሪያህ ያዕቆብ እንዲህ አለ ብላችሁ ንገሩት፣ በላባ ዘንድ በስደት ተቀመጡ፣ እስከ አሁን ድረስ ቆዩ። 5 ላሞችንም አህዮችንም በጎችን ወንዶች ባሪያዎችንም ሴቶች ባሪያዎችንም አገኘው፣ አሁንም በፊትህ ሞገስን አገኝ ዘንድ ለጌታዬ ለማስታወቅ ላኩ። 6 መልእክተኞቹም ወደ ያዕቆብ ተመልሰው እንዲህ አሉት፣ ወደ ወንድምህ ወደ ኤሳው ሄደን ነበር፣ እርሱም ደግሞ ሊቀበልህ ይመጣል፣ ከእርሱም ጋር 400 ሰዎች አሉ። 7 ያዕቆብም እጅግ ፈርቶ ተጨነቀ፣ ከእርሱም ጋር ያሉትን ሰዎች መንጎችንም ላሞችንም ግመሎችንም በሁለት ወገን ከፈላቸው። 8 እንዲህም አለ፣ ኤሳው መጥቶ አንዱን ወገን የመታ እንደሆነ የቀረው ወገን ያመልጣል። 9 ያዕቆብም አለ፣ የአባቴ የአብርሃም አምላክ ሆይ የአባቴም የይስሐቅ አምላክ ሆይ ወደ ምድርህ ወደ ተወለድህበትም ስፍራ ተመለስ፣ በጎነትንም አደርግልሃለሁ ያልኸኝ እግዚአብሔር ሆይ 10 ለባሪያህ ከሠራኸው ከምሕረትህና ከእውነትህም ሁሉ ትንሽ ስንኳ የማይገባኝ ነኝ። በትሬም ብቻ ይህን ዮርዳኖስን ተሻግሬ ነበርና አሁን ግን የ2 ክፍል ሠራዊት ሆኑ። 11 ከወንድሜ ከኤሳው እጅ አድነኝ፣ መጥቶ እንዳያጠፋኝ እናቶችንም ከልጆች ጋር እንዳያጠፋ እኔ እፈራዋለሁ። 12 አንተም በእርግጥ መልካም አደርግልሃለሁ፣ ዘርህንም ከብዛቱ የተነሣ እንደማይጠር እንደ ባሕር አሸዋ አደርጋለሁ ብለህ ነበር። 13 በዚያችም ሌሊት ከዚያው አደረ፣ ከያዘውም ሁሉ ለወንድሙ ለኤሳው እጅ መንሻን አወጣ። 14 200 እንስት ፍየሎችንና 20 የፍየል አውራዎችን፣ 200 እንስት በጎችንና 20 የበግ አውራዎችን፣ 15 30 የሚያጠቡ ግመሎችን ከግልገሎቻቸው ጋር 40 ላም፣ 10 በሬ፣ 20 እንስት አህያ፣ 10ም የሕያ ግልገሎችን። 16 መንጎቹን በየወገኑ ከፍሎ በባሪያዎቹ እጅ አደረጋቸው፣ ባሪያዎቹንም በፊቴ የለፉ መንጋውንና መንጋውንም አራርቁት አለ። 17 የፊተኛውንም እንዲህ ብሎ አዘዘው፣ ወንድሜ ኤሳው ያገኘህ እንደሆነ አንተ የማን ነህ? ወዴትስ ትሄዳለህ? በፊቴ ያለው ይህስ የማን ነው ብሎ የጠየቀህም እንደሆነ 18 በዚያን ጊዜ አንተ ለጌታዬ ለኤሳው እጅ መንሻ የሰደደው የባሪያህ ያዕቆብ ነው፣ እርሱም ደግሞ እነሆ ከኋላችን ነው በለው። 19 እንዲሁም ሁለተኛውንና ሦስተኛውን ከመንጎችም በኋላ የሚሄዱትን ሁሉ እንዲሁ ብሎ አዘዘ፣ ኤሳውን ባገኛችሁት ጊዜ ይህንኑ ነገር ንገሩት። 20 እንዲህም በሉት፣ እነሆ ባሪያህ ያዕቆብ ከኋላችን ነው፣ በፊቴ በሚሄደው እጅ መንሻ እታረቀዋለሁ፣ ከዚያም በኋላ ምናልባት ይራራልኛል፣ ፊቱንም አያለሁ ብሎአልና። 21 እጅ መንሻው ከእርሱ ቀድሞ አለፈ፣ እርሱ ግን በዚያች ሌሊት በሰፈር አደረ። 22 በዚያች ሌሊትም ተነሣ፣ 2ቱን ሚስቶቹንና 2ቱን ባሪያዎቹን 11ዱንም ልጆቹን ወስዶ የያቦቅን ወንዝ ተሻገረ። 23 ወሰዳቸውም፣ ወንዙንም አሻገራቸው፣ ከብቱንም ሁሉ አሻገረ። 24 ያዕቆብ ግን ለብቻው ቀረ፣ አንድ ሰውም እስከ ንጋት ድረስ ይታገለው ነበር። 25 እንዳላሸነፈውም ባየ ጊዜ የጭኑን ሹልዳ ነካው፣ ያዕቆብም የጭኑ ሹልዳ ሲታገለው ደነዘዘ። 26 እንዲህም አለው፣ ሊነጋ አቀላልቶአልና ልቀቀኝ፣ እርሱም ካልባረከኝ አልለቅቅህም አለው። 27 እንዲህም አለው፣ ስምህ ማን ነው? እርሱም ያዕቆብ ነኝ አለው። 28 አለውም፣ ከእንግዲህ ወዲህ ስምህ እስራኤል ይባል እንጂ ያዕቆብ አይባል፣ ከእግዚአብሔር ከሰውም ጋር ታግለህ አሸንፈሃልና። 29 ያዕቆብም ስምህን ንገረኝ ብሎ ጠየቀው፣ እርሱም ስሜን ለምን ትጠይቃለህ አለው፣ በዚያም ስፍራ ባረከው። 30 ያዕቆብም እግዚአብሔርን ፊት ለፊት አየው፣ ሰውነቴም ድና ቀረች ሲል የዚያም ቦታ ስም ድኔል ብሎ ጠራው። 31 ድኔልን ሲያልፍ ፀሐይ ወጣችበት፣ እርሱም በጭኑ ምክንያት ያነክስ ነበር። 32 ስለዚህም የእስራኤል ልጆች እስከ ዛሬ ድረስ የወርችን ሹልዳ አይበሉም፣ ያዕቆብን ጭን ይዞ የወርችን ሹልዳ አደንዝዟልና። 30 ጢኔል የሚለውን ቃል የግዕዝ መጽሐፍ ራእየ እግዚአብሔር ይለዋል።